ያ ኮይን ከብዙ ቦታ መሰብሰብ እንችላለን። ከዚህ በፊት በሰራሁላችሁ ቪዲዮ ነግራችኋለሁ። ትሬጀር ቦክስ፣ ከላኪ ቦክስ፣ ከፓርቲ ምናምን ኮይን መሰብሰብ እንችላለን ማለት ነው። ስለዚህ የሰበሰብነውን ኮይን እንዴት አድርገን ኤክስቼንጅ ማድረግ አለብን? ያው ሌቨላችንን ለማሳደግ ዶላሩን ለማውጣት እንዴት አድርገን መቀየር እንዳለብን ዛሬ አሳያችኋለሁ ማለት ነው። መጀመሪያ ወደ ኮይናችን ወደሚገኝበት ቦታ እንሄዳለን ማለት ነው። እዚህ ጋር እንደምትመለከቱት የኔ ኮይን 65471 ነው የሚለው። ይህንን ኮይን እንዴት አድርጌ ነው ግፍት መስጠት የምችለው የሚለውን ያሳያችኋለሁ ማለት ነው። መጀመሪያ ግፍት ከመስጠት በፊት መጀመሪያ ወደ ላይቭ ወይም ወደ አንዱ ላይቭ ወደ አንዱ ፓርቲ ገባለሁ ማለት ነው። ለምሳሌ ፓርቲ ውስጥ ገባውና አንድ ፓርቲ ዝም ብዬ ልምረጥ። ለምሳሌ መረጥኩኝ። ለምሳሌ እኔ እዚህ ጋር ከገባው በኋላ መስጠት ለምፈልገው ሰው መጀመሪያ ምንድነው የሚያደርገው? እዚች ጋር ያለች የስጦታ ምልክት አለች። እዚህ ጋር እቺ ቦታ የጊፍት ምልክት ናት፣ የስጦታ ምልክት ማለት ነው። እሱን አንድ ብቻ እንነካለን ማለት ነው። አንዴ ከነካን በኋላ እዚህ እንደምትመለከቱት እዚህ ጋር ብዙ ሰው አለ። ያው በዚህ እንትን ብዙ ሰው አለ። እዚህ ጋር ሰው ወደ 37 ሰው ነው ያለው። 37 ሰው አለ። ከዛ በ37 ሰው ለምሳሌ እኔ አራተኛ ቦታ ላይ ያለውን ፈለኩኝ እንበል። ከዛም በኋላ እዚህ ጋር እንደምትመለከቱት ኒው ጊፍት የሚል አለ። እዛ ላክ እያለ ይቀጥላል። ጊፍት የሚለውን እነካና ለምሳሌ እዚህ ጋር እንደምትመለከቱት ምን አለ? 500 አለ፣ 3000 አለ፣ 1000 አለ፣ 10000 ምናምን አለ። የፈለጋችሁትን ለምሳሌ 3000 ቢሆን 3000 መርጣችሁ እቺን ቦታ ትነካላችሁ። ሴንድ የምትለዋል እቺን ቦታ ትነካላችሁ ማለት ነው። እቺን ቦታ ሴንድ የምትለዋን ስትነኩ በቃ ወደዛ ይሄዳል ማለት ነው። ወደዛ ሰው ወደ መረጣችሁት ሰው ይሄዳል ማለት ነው። 3000 እሱም 3000 መመለስ አለበት። ኤክስቼንጅ ስትፈጽሙ ከምታውቁ ሰው ጋራ ብትፈጽሙ ጥሩ ነው። ምክንያቱም አንዳንድ ፌክ ወይ ደግሞ ስካመሮች ስላሉ ወደ ማጭበርባሮችም ሌቦችም ስላሉ እነሱ ጥንቃቄ እያደረጋችሁ ከምታውቁ ሰው ጋር ብቻ ወይ ደግሞ ሆስቶች ከሆናችሁ ከኤጀንቶቻችሁ ጋራ መቀየር ትችላላችሁ ማለት ነው። ስለዚህ ዛሬ ያሳየሁላችሁ ትንሿ ቪዲዮዎች ነች። በደንብ ስሯት፣ ተከታተሉ። እና ደግሞ ያው ፖፖ ማለት በርካታ ነገር ተመሳሳይ ነው፣ ድግግሞሽ ስለሆነ ስትደጋግሙት ታውቁታላችሁ። እና ስላዳመጣችሁ አመሰግናለሁ። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁ ትሰራላችሁ። መዝገብ ደግሞ የምትፈልጉ 61 27 99 98 የሚል አይዲ ነው ያለኝ። አመሰግናለሁ።